መጋቢት 2 ቀን 2012 ዓመተ ምህረት ዕለተ ረቡዕ የዓለም ጤና ድርጅት ዋና ዳይሬክተር ኢትዮጵያዊው ዶክተር ቴድሮስ አድሃኖም ገብረ ኢየሱስ የኮቪድ-19 ወረርሽኝ የዓለም ስጋት ነው የሚለውን መርዶ አረዱን። እንደ ቀልድ ከቻይናዋ ሁዋን ሁቤ ፕሮቪንስ የተነሳው ኮቪድ የዓለምን ብዙ ነገር ቀየረ። ለወትሮው ሰማይ የሚወዱት ታላላቅ ድርጅቶች የሚያመርቷቸው እነ ቦይንግ እነ ኤርባስ እንዲሁም ሌሎች አውሮፕላኖች ደረታቸውን ከምድር ሰፍተው አድብተው ተቀመጡ። ቤንዚንና ነዳጅን እንደ እርጎ ጥጥ እያደረጉ ተራራውና ሸንተረሩን ይጓዙ የነበሩ መኪኖች ባሉበት ተገትረው ቀሩ። አያሌ ትምህርት ቤቶች፣ ዩኒቨርሲቲዎች እንዲሁም ልዩ ልዩ መሰብሰቢያ ቦታዎች ከመቅጽበት ተነሱ። ዓለም ሽባ ሆነች። ሁሉም በያለበት ተቀመጠ። ዘመድ ወዳጅን መጠየቅ ቅብጠት ሆነ። አጅሬ ኮቪድ ኮሮና የአዳምን ልጅ እንደ ቅጠል ያረግፈው ገባ። ለወትሮውን የተሰጋው አፍሪካ ሀገራትና ደሃ ሀገራቶች ብዙ ሚሊዮን ህዝቦቻቸው ያልቃሉ ሲባል በተገላቢጦሽ ሆነ። የዓለማችን ያደጉ ሀገር የምንላቸው የረቀቀ ቴክኖሎጂ ያላቸው ሀገራት በተገላቢጦሹ እንደ ቅጠል ይረግፉ ጀመረ። ያ የማያልፍ የሚመስል ጊዜ፣ የማይነጋ የሚመስል ጨለማ ኮቪድ-19 ኮሮና አለፈ። እንደ ተረት ልናወራው ገባን። ውድ የጆገቲዩብ ተከታታዮች ዛሬ ይዤላችሁ የቀረብኩት ያ በሕይወት ዘመናችን ያየነው እጅግ አሰቃቂው መቅሰፍት በዓለማችን ላይ ትልቅ ቁጥር የገደለባቸውን ሀገሮች 10ሩን መርጠን እናያለን። አብራችሁን ቆዩ። በ10ኛ ደረጃ ላይ የምናገኛት ክንደ ብርቷ ታጋይዋ ኢራንን ነው። ኢራን 146,000 የሚሆኑ ዜጎቿ በኮቪድ-19 ምክንያት አጣለች። ከነዚህ ውስጥም 60% የሚሆኑት ወንዶች ሲሆኑ 40% የሚሆኑት ደግሞ ሴቶች ናቸው። 9ኛ ስፔን 121,000 የሚጠጉ ውድ ልጆቿን አጣለች። በዋነኝነት የሸመገሉ ሰዎች ለዚህ ኮቪድ-19 ለተባለ መቅሰፍት ሲሳይ ሆነዋል። ጀርመን በ3ኛ ደረጃ ብዙ ህዝቦቿን ያጣችው ጀርመን ናት። ጀርመን 175,000 የሚጠጉ ውድ ልጆቿን በኮቪድ-19 ምክንያት አጣለች። 7ኛ ፈረንሳይ 168,000 የሚጠጉ ዜጎቿ በኮቪድ-19 ረግፈዋል። በአብዛኛው የሸመገሉና በሽታን የመከላከል አቅማቸው ዝቅተኛ የሆኑ የማህበረሰብ ክፍሎች እንደ ጉድ ረግፈዋል። በ6ኛ ደረጃ ላይ የምናገኛት 334,000 ህዝቦቿን ያጣችው ሜክሲኮ ናት። 5ኛ ፔሩ 220,000 ገደማ ዜጎቿን በኮቪድ-19 ተነጥቃለች። 4ኛ ደረጃ ላይ ራሻን እናገኛታለን። ራሻ 400,000 የሚጠጉ ዜጎቿን በኮቪድ-19 ብቻ አጣለች። 3ኛ የወፈ ሰማያት ህዝቦች ሀገር ኢንዲያ ህንድ ናት። ህንድ 530,000 ወይም ከግማሽ ሚሊዮን በላይ ህዝቦቿን በኮቪድ-19 አጣለች። 2ኛ ደረጃ በቀሳፊው ኮቪድ-19 ብዙ ዜጎቿን ያጣችው ሀገር ብራዚል ናት። ብራዚል ወደ 700,000 የሚጠጉ ዜጎቿን ኮቪድ-19 አጣለች። 1ኛ የምድራችን ልዕለ ኃያሏ ሀገር አሜሪካ
1.1 ሚሊዮን ህዝቦቿን በኮቪድ-19 ምክንያት አጣለች። እንደ የዓለም ጤና ድርጅት መረጃ ከሆነ በዚህ ቀሳፊ መቅሰፍት ወደ 7 ሚሊዮን የሚጠጉ የምድር ላይ ነዋሪ ሰዎች ህይወታቸው አልፏል። ወደ ሀገራችን ኢትዮጵያ ስንመጣ ወደ 501,000 ሰዎች በኮሮና ቫይረስ ተይዘዋል። ከዚህ ውስጥ ወደ 7574 አካባቢ የሚጠጉት ህይወታቸው አልፏል። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ጤና ይስጥልኝ።